ሰላም ጤና ይስጥልን። እንደምን አላችሁ? እንደምን ከርማችኋል? ውድ የኢዮብ ጥበብና ሳይንስ አድማጭ ተመልካቾቼ ዛሬ ላቀርብላችሁ የወደድኩት አፍላቶክሲን አደገኛ የማይታይ መርዝ በሚል ርዕስ ነው። አፍላቶክሲን አደጋውና የመከላከያ መንገዶች አዘጋጅ ፍቅሬ ዱባለ ሞያዬ የእጽዋት ጥበቃ ተመራማሪ፣ ደህንነቱ የተጠበቀ ምግብ ለጤናማ ህይወትና ለተሻለ ምርት በሚል ርዕስ ነው። አፍላቶክሲን ምንድን ነው? አፍላቶክሲን ከማይክሮ ኦርጋኒዝምስ የሚገኝ ፈንገስ ነው። ማይክሮቶክሲን ወይም ከፈንገስ የሚመነጭ መርዝ ነው። አፍላቶክሲን በሁለት ይከፈላል። አፍላቶክሲን አስፐራገለስ ፍሌቫልስ እንደ አስፐራገለስ ፕራስቴከስ ይመረታል። በአይን የማይታይ ሽታ፣ ጣዕም የሌለው በዓለም የምግብ ኦርጋናይዜሽን በደረጃ አንድ ካንሰር አምጪ ከሆኑ ነገሮች አንዱ ተብሎ የተመዘገበ ሲሆን አፍላቶክሲን በሁለት መንገዶች ይለያል። አንደኛው ብሉ ወይም ቢ ተብሎ የተለየ አፍላቶክሲን ሲሆን ሁለተኛው ጂ ነው። እነዚህም ቢ1 እና ጂ1 የሚመረቱት ቅድም ከገለጽናቸው አስፐራገለስ ፍሌቫልስ ቢ ኦሪጂኔትድ የሚሆነው ከዛ ነው። ጂ አስፐራገለስ ፕራስቴከስ የጂ የሚመነጨው በዚህ በሰከንደሪ ሜታቦሊክ ሪአክሽን ይሆናል ማለት ነው። ቢ2 ከአፍላቶክሲን ቢ1 በአንድ ሃይድሮጅን አተም በመጨመር የሚከሰት ሲሆን አደጋው ከቢ1 በጣም ያነሰ ነው። ሌላኛው ኢንዳይሬክትሊ የሚመረተው ደግሞ ሜታቦሊክ በዚህ በኦክሲዳይዜሽን ሪዳክሽን ምክንያት ኤም1 እና ኤም2 ከእንስሳት በአፍላቶክሲን 89 ሂፖክስ ምክንያት ጉበታችን ውስጥ የሚመረት ይሆናል ማለት ነው። ጂን ስናየው ጂ1 ከጂ2 ሃይሊ ካንሰሮጀኒክ የሆነ አፍላቶክሲን ነው ማለት ነው። ሲመረትም ይህ በአንድ የሃይድሮጂን አተም ከቢ1 ከፍ ይላል ማለት ነው። የብክለት ሰንሰለቱን ስንመለከት ብዙ ጊዜ አፍላቶክሲን የብክለት ሰንሰለት የሚጀምረው ከእርሻ ነው። እርሻችን ላይ አፍላቶክሲን በእጽዋት በመሬት ውስጥ ይገኛል። ይህ በመከር በማከማቻ ሂደትና ፍጆታ ወቅት ላይ ሊከሰት ይችላል። ይህ የሚከሰተው አንደኛው በድርቅ ምክንያት ነው። ድርቅ ሲከሰት የአየር ንብረቱ ሲዛባ ለአፍላቶክሲን እድገት፣ ለፈንገሱ እድገት፣ ለሰከንዳሪ ሜታቦሊክ ሪአክሽኑ ወደ አስፐራገለስ ፍሌቫልስ አዘርዋይስ ደግሞ አስፐራገለስ ፕራስቴከስ የመቀየር እድሉን ይጨምራል ማለት ነው። ሌላኛው ደግሞ በነፍሳት ነው። ነፍሳቶች የወጉት ወይም ያበላሹት እጽዋት ለዚህ ለሰከንዳሪ ሜታቦሊክ ሪአክሽን በመጋለጡ አስፐራገለስ ፍሌቫልስ ኦር አስፐራገለስ ፕራስቴከስ ሊመረቱ ይችላል። ሶስተኛው ደግሞ ከፍተኛ ሙቀት ዋነኛው ነው። ይህ ሙቀቱ እየጨመረ በሚሄድበት ሰዓት የአስፐራገለስ ወይም የዚህ የካንሰር አምጪ ህዋሳቱ በደንብ ይጨምራል ማለት ነው። ሌላኛው የጤና ጉዳቱን ስንመለከት አጣዳፊ ወይም አኪዩት የምንለው መመረዝ ነው። ሁለተኛው ደግሞ አኪዩት አጣዳፊ መመረዝ እና ሞት ሊያደርስ ይችላል። የጉበት ካንሰር ያስከትላል። በበሽታ መከላከል አቅም ያዳክማል። በህፃናት ላይ መቀጨጭን ያስከትላል። እንዲሁም ኢሚኒቲያቸውን ሊቀንስ ይችላል ማለት ነው። በማሳ ላይ መከላከል ድርቅ የሚቋቋሙ ዝርያዎችን መጠቀም
የእጽዋት ሽክርክሪትን ወይም ክሮፕ ሮቴሽን እና ኢንቲግሬትድ ፔስት ማኔጅመንትን መጠቀም አፍላሴፍ እስከ 90% ብክለቱን ይቀንሳል። ይህ ባዮሎጂካል ኮንትሮል ነው ማለት ነው። ድህረ ምርት አያያዛችን እርጥበቱ የእህሉን ከመስክ ያመጣነውን እህል ከ13 በታች በሆነ ድርቀት ማከማቸት፣ የተበላሹ እህሎችን መለየት፣ ፒሲአር ከረጢቶችንና ሜታል ሳይሎ መጠቀም እነዚህ በድህረ ምርት ወቅት የሚከሰተውን የአፍላቶክሲን አስቸጋሪነትን ለመከላከል ይቻላል ማለት ነው። በቤት ውስጥ ጥንቃቄ ማፍላት ወይም መጋገር መርዙን አያጠፋውም። የተበላሹ እህሎችን ማስወገድ፣ የተለያዩ ምግቦችን ጋር መመገብ፣ አትክልትን ከነዚህ ከስንዴ፣ ከለውዝ፣ ከበቆሎ ጋር ደባልቆ በመብላት የአፍላቶክሲን መጠን ጉዳቱን መቀነስ እንችላለን ማለት ነው። የኢኮኖሚ ተጽዕኖ ከ200 እስከ 400 ሚሊዮን ዶላር ኪሳራ ያስከትላል። የሰሊጥና የለውዝ ኤክስፖርትን ይጎዳል። ከ50% በላይ የወተት ናሙናዎች ተበክለው ተገኝተዋል። ማጠቃለያውና መፍትሄው ኢንቲግሬትድ ፋይቶቶክሲን ማኔጅመንት መተግበር ነው። የማህበረሰብ ግንዛቤን ማሳደግ፣ የላቦራቶሪ እና የጥራት ቁጥጥርን ስርዓትን ማከናወን። ስላደመጣችሁን አመሰግናለሁ። መልካም ጊዜ